ሰላም ጤና ይስጥልኝ። በየቀኑ በቀን 2 ጊዜ በየሳምንቱ በየሁለት ሳምንቱ በየወሩ ሁሌ ጤና ጣቢያ እየሄዳችሁ ጠዋትም ሆነ ከሰዓት ማታ እየሄዳችሁ ራሳችሁ ቼክ የምታደርጉ ለእናንተ ጥሩ የሆነ መፍትሄ ይዤላችሁ መጥቻለሁ። ምክንያቱም በየቀኑ ሆስፒታል መሄድ አንደኛ አሰልች ነው። ሁለተኛ በየቀኑ ወይም በየሳምንቱ ወይም በየሁለት ሳምንቱ እየሄዱ ቼክ ሲደረጉ ክፍያ አለ። እሱ መክፈሉ ሌላ ወጪ ነው። ይሄ ሁሉ ራሳችሁ እዛው ቤታችሁ ማቴሪያሉን ገዝታችሁ እዛው ራሳችሁ ቼክ እንድታደርጉ እንዴት መስራት እንዳለባችሁ ምን ማቴሪያል እንደሚያስፈልጋችሁ ውጤታችሁ ትክክለኛ መሆን አለመሆኑ ሬንጅን ምግብ በልታችሁ ሳትበሉ ምግብ ከበላችሁ ከሁለት ሰዓት በኋላ ውጤታችሁ ትክክል መሆን አለመሆኑን ማሽኑን እንዴት እንደምትጠቀሙበት ለምን ያህል ጊዜ እንደሚያስፈልጋችሁ እያንዳንዱን ነገር ሙሉ በሙሉ ነግራችኋለሁ ማለት ነው። ይሄ ሞር ለስኳር ታካሚዎች ወይም ደግሞ ለስኳር ተከታታዮች ይጠቅማል። ምክንያቱም እናንተ በየቀኑ እየሄዳችሁ ወጪ ማውጣት አይጠበቅባችሁ። በየቀኑ ሆስፒታል መሄድም አይጠበቅባችሁ። ጠዋት ተነስታ ከሰዓት ስራ ምናምን ሊኖርባችሁ ይችላል። የሆነ ጥሩ ስሜት አልሰማችሁ ትሄዳላችሁ ምናምን። ከዚህ ሁሉ የሚገላግል ጥሩ የሆነ መፍትሄ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ይህን ቪዲዮ እስከመጨረሻ ድረስ እዩት፣ ይጠቅማችኋል። ከመጀመሪያው ማሳያችን ምንድነው ምን ምን ማቴሪያል እንደሚያስፈልጋችሁ እነግራችኋለሁ። ከዛ ለምን ያህል ጊዜ እንደሚጠቅማችሁ፣ ከዛ ማሽኑ ምን ያክል ትክክለኛ እንደሆነ እነግራችኋለሁ። ከዛ በኋላ ደግሞ ውጤታችሁ ትክክለኛ የሚሆነው ከስንት እስከ ስንት ነው የሚሆነው እነግራችኋለሁ። እየሰራሁ ነው ማሳያችሁ። ራሴን እየሰራሁ ራሴን ቼክ እያደረኩ ማሳያችሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። የመጀመሪያው የሚያስፈልጋችሁ ምንድነው? ይሄ ግሉኮሜትር የሚባለው እቺ ማቴሪያል ታስፈልጋችኋለች። እቺን ትገዛላችሁ። አንድ ብቻ ገዝታችሁ በብዙ ጊዜ ያገለግላችኋል። ሌላ ይቺ ነች። እቺ ስታልቅ በዛት ይቻላ ውስጡ ይሄ ነው ያለው ኒጃ ወይ ቦቦ ይሄ ማለት ነው። ይሄ አንዴ እያሻለ ጀስት መግዛት ይቻላል። ሁለተኛ ይቺ ታስፈልጋችኋለች። ይቺ የጠቅማችሁ ምንድነው? ሰዎችን ጉብኝ ምናምን ብላችሁ ላለማስቸገር ራሳችሁ ሰው ሳታስቸግሩ ራሳችሁ ወጣችሁ መስራት እንድትችሉ ነው። ይቺኛዋ መርፌዋ ነች። እንደምታዩት በጣም ብዙ ነው። ከብዙ ቀን ያገለግላችኋል። ይቺ መርፌዋ ነች። ይቺ መጠቀም ትችላላችሁ። ማቴሪያሎቹ እነዚህ ናቸው። ይቺም አንዴ ለምትገዛ እነዚህ ሁለቱ ብቻ ሲያልፉባችሁ ነው። ይሄ ደግሞ የሚያልቀው በ3 ወር በ4 ወር ነው። ሁሌ አንዴ ተገዙና ራሳችሁን ቼክ ማድረግ ነው እንጂ አሁን በየቀኑ ቢያንስ አሁን ዝቅተኛ ክሊኒክ 100 ብር ነው የሚከፈለው አንድ ስኳር ቼክ ለማድረግ። ሁለተኛ በየቀኑ የሚሄዱ ራሱ የካም ነው። ስለዚህ እየሰራሁ ራሴ አሳያችኋለሁ ማለት ነው። የመጀመሪያው እቺ ግሉኮሜትሯን ትክክለኛ መሆን አለመሆኗን በእንትን ታሰባላችሁ። ከገዛችሁ በኋላ ሆስፒታል ሄዳችሁ ወይም ደግሞ ጤና ጣቢያ ሄዳችሁ ወይም ደግሞ የምትገዙበት ቦታ ትክክለኛ መሆኑን አረጋግጦ ይስጧችሁ። በቤታችሁ መጣችሁ ደግሞ ትክክለኛ መሆኑን ቢያንስ አንድ የሰሰው 3 ጊዜ ሰርታችሁት ስኳራችሁን ለክታችሁት ውጤቱ ተቀራራቢ ከሆነ ለምሳሌ አንደኛው 95 ሁለተኛ ስለኩት 92 ሶስተኛ ስለኩት 95 የሚሆን ከሆነ ማሽኑ በትክክል ይሰራል ማለት ነው። አንደኛው ስለኩት 90 ድጋሚ ስለኩት 100 ድጋሚ ስለኩት 130 20 የሚል ከሆነ ይሄ ማሽኑ በትክክል እየሰራ አይደለም ማለት ነው። ስለዚህ ትክክል መሆኑን በዚህ ታረጋግጣላችሁ። ወይም ደግሞ ጤና ጣቢያ ወይም ክሊኒክ ሄዳችሁ ልክ እነሱ የሚሰሩባት ማሽኑ አለች አይደል? የእናንተን ለማየት በዛ ማሽን ታስለካላችሁ። ሁለተኛ ደግሞ በራሳችሁ ታስለቁታላችሁ። በራሳችሁ ማሽን ተቀራራቢነት ትክክለኛ ከሆነ ማሽኑ በትክክል ይሰራል ማለት ነው። ስለዚህ ቼክ ማድረጋችሁ ይሄ ነው ማለት ነው። ስትገዙ ከገዛችሁ በኋላ አጠቃቀሙን አሳያችኋለሁ ማለት ነው። እቺ ግሉኮሜትሯ ነች። የመጀመሪያ ስትሰሩ እንደነገርኳችሁ ከጣታችሁ ነው የምትሰሩት። ሌላ ነገር መውጋት አያስፈልግም። ወይ ከዚህ መጠቀም ትችላላችሁ። ስለዚህ መጀመሪያ እንትናችሁ ጣታችሁን ታጸዳላችሁ። አልኮል ካላችሁ
ባልኮ ደስ ይለምታረው ነው ታጸዳላችሁ ማለት ነው። ምክንያቱም እዚህ ጋር ቆሻሻ ምናምን ነገር ካለ ውጤታችሁ ትክክል ላይሆን ስለሚችል ይሄን ታጸዳላችሁ ማለት ነው። በጥጥ ወይም በራሳችሁ በቤታችሁ ደረቅ ቆሻሻ ካለ እሱን ቢሆን አልኮል ተጠቅማችሁ ማጽዳት ትችላላችሁ ማለት ነው። ከዛ ይችን እንዴት እንደምትጠቀሙ ላሳያችሁ። ይችን ትቀሏታላችሁ። ይችን ማለት ነው። ስትቀሏት ማርፔጅ ታያችኋለች። ከዛ ይችን ለዚህ ውስጥ ታስገባታላችሁ ማለት ነው። ይችን ትወጣለች። ይችን እዚህ ጋር ታስገባታላችሁ። ከዛ መልሳችሁ ታስገቡታላችሁ። ከዛ ይችን ቁጥሯን ታያችኋለች። እዚህ ጋር ያለችው ቁጥሯን ታያችኋለች። ይቺ 5 ቁጥር 2 ቁጥር እያለች ትሄዳለች። እንደምታይ አዞራት ቁጥሩ እየጨመረ ሲሄድ መርፌው ወደ ላይ እየወጣ ነው የሚሄድ። ስለዚህ ቆዳችሁ ስስ ከሆነ አይታችሁ መርፌው ወደ ላይ ሲወጣ ወደ ውስጥ እየገባ ነው የሚሄድ ማለት ነው። ስለዚህ ቆዳችሁ ስስ ከሆነ ቁጥሩን ትቀንሱታላችሁ። ከ0 እስከ 5 ነው ያለው። ስለዚህ እናንተ ቆዳችሁ በጣም ወፍራም ከሆነ እዚህ ጋር ያለው ቁጥሩን ትጨምሩታላችሁ። ከ4 እስከ 5 ማለት ነው። ቆዳችሁ ስስ ከሆነ ደግሞ እቺን ቁጥሯን ትቀንሱታላችሁ። እቺ መርፌዋ ወደዚህ የምትወጣበት ትቀንሳለች ማለት ነው። አሁን ቁጥሩን እየጨመርኩ ሲሄድ መርፌው እየወጣ ነው የሚሄደው ወደ ላይ። ይሄ ስቀንሰው እየቀነሰ የሚሄድ ማለት ነው። ስለዚህ አሁን እኔ ኦልሞስት 3 ላይ ይበቃኛል ያስባለኝ። 3 ላይ አድርገዋለሁ። ከዛ ይሄንን ትስቡታላችሁ። ይሄን ሲስቡት ወደ ውስጥ ገባ ማለት ነው። ወደ ውስጥ ይገባል። ወደ ውስጥ ከገባ በኋላ ወረድ እናንተ እንደዚህ መውጋት ሳይሆን ራሱ ለክቶ ያቺ ቁጥሯ ድረስ ያደርጋችኋት መድፍ ላይ ወጣችኋለች አሉ እሷ ልኬት ያህል ማለት ነው። እስከ 3 ቁጥር ድረስ ሆነ ማለት በዛች እናንተ በዚህ ስልክ ባረጋችኋት መርፌ ቁጥር ልትጫ ነው ማለት ወደ እናንተ ቆዳ የሚገባው። ስለዚህ ምንም ችግር የለውም ማለት ነው። ከዛ ይቺን ስትሪፖን ታወጣላችሁ። ታያችኋለች። ይቺና ይቺ ማሽን ውስጥ ነው የምትገባው። ይቺኛዋ ደግሞ ወራድ መለኪያዋለች። ሶ እንደዚህ ታደርጉና እንደዚህ ነው የሚገባው። ሲገባ ወረድ አሁን ይሄ የደም ጠብታ ምልክት መጣ ማለት ወራዲ መለካት ትችላላችሁ ማለት ነው። የደም ጠብታ ምልክት ካለ መለካት ትችላላችሁ። የሆነ ቁጥር ምናምን ካለው ግን እየሰራ አይደለም ማለት ነው። ከዛ ይችን ካስቀመጣችሁ በኋላ እንደነገርኳችሁ ይችን ታጸዳላችሁ እጃችሁ ራሳችሁ ማለት ነው። ይሄንን ወይም ይሄንን አንደኛው መጠቀም ትችላላችሁ። እዚህ መሀል ላይ አይወጋም። እሺ ብዙ ሰው መሀል ላይ ይወጋል። እዚህ መሀል ላይ አይወጋም። ወይ ዳር ላይ ወይ በስከዚህ ዳር ወይ በስከዚህ ዳር ነው የሚወጋው። እሺ እንደዚህ ትንሽ ለማብላችሁ ወይም እዚህ ጋር እንጂ እዚህ መሀል ስለሆነ ያማችኋል። አንደኛ ሁለተኛ ደግሞ ራሱ ከፈሰሰ ቶሎ አይቆምላችሁ። ስለዚህ ዳር ላይ ስላሽ ላይ ነው የሚወጋው። ከዛ ኦሬዲ ይችን ስትነኳት አሁን ትክክለኛ እንትኖቹ ይለያያል። ማሽኖቹ ያሳያቸዋል። ይችን ስጫናት ኦሬዲ አውቶማቲክ እንትን ይወጣል ማለት ነው። ይችን ጫን ስላት ያንቺ ወደ ይችን ስም ያስገባዋት መርፌዋ ትወጣለች ማለት ነው። ትወጋኛለች ማለት ነው። አሁን ይሄን ስጫነው ይት እንግዲህ ልጫነው ያማል። ስለዚህ ይቺ የመጀመሪያዋ የምትወጣዋ ደም መጠረግ አለባት። እሺ ይቺ ምክንያቱም ፈሳሽ ይበዛባታል። ትክክለኛ ደም አይደለም የሚወጣው። የመጀመሪያው ፍሉድ ነው፣ ትክክለኛ ደም አይደለም። ስለዚህ የመጀመሪያዋን ትጠርጓታላችሁ ማለት ነው። እንደነገርኳችሁ በዚህ ወራሽ ልጅ ብድግ ታረጓታላችሁ። ከዛ አንዳንድ ትንሽ ጨመቅ ታረጉና ይወጣል ማለት ነው። በደንብ እንደዚህ ጭምቅ አይደረግም። እሺ ራሱ እንደዚህ ትንሽ እንደዚህ ስትሉት ራሱ ይወጣል። ከዛ ይቺ ስትሪፓ ችና መጣችሁ አዛይን ደግሞ ታስገቡና ይቺን ስትሪፓን ከዛ ትጫዋለች። እየቆጠረች ነው 97 ይላል። 97 ማለት ትክክለኛ ውጤት አሬ ለካችሁት ማለት ነው። ስለዚህ እንደዛ አድርጋችሁ ራሳችሁን መለካት ነው ማለት ነው።
ከዛ ኦልሬዲ ያን መጠጥ ትንሽ ትይዙታላችሁ ይቆማል ማለት ነው። እንደምታዩት እዛው ስራ ማለት ስትለኩ እንደምታዩት ማለት ነው። ስለዚህ አሁን 93 ስለዚህ ትክክለኛ ውጤት ነው። አሁን ያን ሰው የኖርማል ጤነኛ ሰው የስኳር መጠኑ እጁ ላይ ኖርማል ውጤታችሁ ልንገራችሁ። የስኳር መጠኑ ያን የጤነኛ ሰው ሚኒመም በጣም ካነሰ በጣም ከወረደ ወይም በጣም ሚኒመም የሚባለው ከ65 ወይም ከ70 ጀምሮ ነው። ማክሲመም ደግሞ እስከ 110 እና እስከ 115። በዚህ መሀል ምግብ ሳትበሉ ጾማችሁ 8 ሰዓት ጾማችሁ ምግብ ሳትበሉ ጠዋት ላይ ስትሰሩ እንደዚህ ከመጣ ትክክለኛ ኖርማል ውጤታችሁ ነው ማለት ነው። ምግብ በልታችሁ ደግሞ ከተሰሩት እስከ 140 እስከ 180 ድረስ ይቻላል። እስከ 180 ድረስ ምግብ በልታችሁ ውጤታችሁ እስከ 180 ድረስ ቢደርስ ኖርማል ነው ማለት ነው። ከ200 በላይ ምናምን ከሆነ ያን ያክል አይመከርም ማለት ነው። ስለዚህ እናንተ ምግብ ሳትበሉ ሚኒመም መሆን ያለበት ከ70 እስከ 110 ወይም ደግሞ እስከ 115 ነው ወይም ደግሞ እስከ 109 ይላል። እንደ ሪፈረንሱ ስለሚላይ ቴስት እስከ 110 ብላችሁ ያዙት። ከ70 እስከ 110 በእነዚህ መሀል ከሆነ እናንተ ውጤት ትክክለኛ ነው ማለት ነው። ከዚህ በላይ ከሆነ 120 ምናምን ከሆነ ትንሽ ዲያቤቲክ እያለ ይሄድባቸዋል ማለት ነው። ስለዚህ ስኳር እየወሰዳችሁ ከሆነ ወይም ደግሞ ዲያቤቲክ ሆናችሁ ከሆነ ከዛ በላይ ምናምን ሊሆን ይችላል። እናንተ መከታተል ነው። አሁን ውጤታችሁ የስኳር መጠናችሁ እየጨመረ ከሄደ የምትወስዱትን የስኳር መጠን መድኃኒቱን ማለት ነው እሱን ዶዙን መጨመር ነው። በፍሬ 2 የምትወስዱ ከሆነ 3 ፍሬ ማለት ነው። በግራም 250 የሚሆን ከሆነ ወደ 300 ወደ 500 መውሰድ ነው እስከሚቀንስላችሁ ድረስ። በጣም ከቀነሰባችሁ ደግሞ ዶዙን ምን ማድረግ አለባችሁ? መቀነስ መቻል አለባችሁ ማለት ነው። ውጤታችሁ በጣም ከ70 በታች ምናምን ዲያቤቲክ ሆናችሁ ከዛ በታች የሚሆን ከሆነ የምትወስዱትን የመድኃኒት ዶዝ መቀነስ መቻል አለባችሁ። ምክንያቱም በጣም ሲቀንስ ሃይፖ ትገቡና ያው ትወርቃላችሁ ምናምን ነገር ማለት ነው። ሲጨምርም እንደነገርኳችሁ መድኃኒት ማስተካከል ነው የሚጠበቅባችሁ። ሐኪም መሄድ እንደዚህ አይነት በጣም አስቸጋሪ ምናምን ነገር ሲሆን የዛኔ ሐኪም ሄድም ጥሩ ነው እንጂ ኦነስ ቼክ ለማድረግ መሄድ አይጠበቅባችሁ ማለት ነው። ስለዚህ በዚህ ልክ ነው የሚሰራው። ሌላ የምነግራችሁ ነገር ምንድን ነው፣ ጥሩ ስሜት አልሰማችሁ ካለ ወይም ደግሞ የተለየ ነገር ካያችሁ እንደነገርኳችሁ ክሊኒክ ሄዱ ወይም ጤና ጣቢያ ወይም ሆስፒታል ሂዱ። ከዛ ውጭ ግን አሁን በነገርኳችሁ መሰረት ቤታችሁ ናችሁ ቼክ አለው ማቴሪያሉን አንዴ ትገዛላችሁ። ከዛ ይችን ወደ አንዴ ትከፍታላችሁ። መጨረሻ ላይ ይሄ ከአንዴ በላይ አገልግል ምስል 3-2 እንዳንጠቀሙበት ይህን ሳልነግራችሁ ይህም ከአንዴ በላይ አያገለግልም። መጣለሁ ሁሉም ከአንዴ በላይ ወረደ አያገለግል ምስል። ስለዚህ ይሄንን እንደዚህ አድርጋችሁ መጠቀም ትችላላችሁ እንጂ በየቀኑ እየሄዳችሁ 100 ብር ማጥዋት መሄድ ዴሪት መነሳ መሀል ላይ የሆነ ጥሩ ስሜት አልሰማችሁ ሲል መሄድ ይሄ እንደሆን ለእናንተ ካብ ነው ወጪ ነው። ስለዚህ ከዚህ ጋር እንደመቆጠር ይችል ብቻ መግዛት ነው እና ለጭባክ ማቴሪያሎች እነዚህ ናቸው። እነዚህ አላቂ ናቸው ሲያ መግዛት እነዚህ ኦልሬዲ አንዴ ነው የሚገዙት። በቃ ጨረሳችሁ እንጂ በየቀኑ ሁሌ ለምን ትሄዳላችሁ? ለምን ወጪ ታወጣላችሁ? ብዙዎች አሁን የሚሸወዱት ቤታቸው ሆኖ ይችል ማቴሪያሏን እንትን ማድረግ አለባችሁ። ትክክል መጠቀም መቻል አለባችሁ። እንደዚህ በወር ሄዳችሁ ክሊኒክ ላይ ወይም ጤና ጣቢያ ላይ ትሄዱና ይችል ቼክ ማስደረግ ትክክለኛ እየሰራችሁ አይደለም የሚለውን ቼክ ማድረግ ያስፈልጋል። ምክንያቱም አንዳንዴ እንትንም ስለሆኑ እንደምታያቸው ትንሽ ስለሆኑ ካለማየት ምናምን ያስፈልጋቸው ይችላል። ስለዚህ እንደዛ ስለሆነ የእናንተን ማሽኑ ይችል የገዛችኋትን ከጤና ጣቢያ ወይም ሆስፒታል ካሉት ከሚሰሩባት ጋር ተመሳሳይ የሆነ ውጤት የምታወጣ ከሆነ ኖርማል እየሰራችሁ ማለት ነው። ስለዚህ እናንተ እነዚህ ብቻ መቀየር ነው ማለት ነው። እነዚህ ብቻ መቀየር። እነዚህ ስትገዙ ደግሞ ኤክስፓየር ዴታቸውን እያያችሁ ይሄኛውም አለ ይሄን ችግር የለውም። ስለዚህ ይህችን ኤክስፓየር ዴታውን እያያችሁ እየገዛችሁ ራሳችሁን ቼክ እያደረጋችሁ ማለት ትችላላችሁ። ለቤተሰቡ ላይ ይጠቅማል። በነገራችን ላይ ይሄ አሁን ቤት ውስጥ አንድ ስኳር ታማሚ ካለ በቃ ሌሎች ሰዎች ራሳቸውን ቼክ ማድረግ ይችላሉ። ጥሩ ስሜት አልሰማችሁ ሲል ምናምን ነገር ብቻ እንደዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይህን ይመስላል የዛሬ ቪዲዮአችን። ስለዚህ ለሌሎች ይጠቅማል ብዬ አስባለሁኝ፣ ወይ ለስኳር ታካሚዎች ይጠቅማል ብዬ አስባለሁኝ። ስለዚህ ሼር አድርጉላቸው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡንም እንደነዚህ ጠቃሚ ቪዲዮዎችን አመጣላችኋለሁ ማለት ነው፣ ወይም አጋራችኋለሁ ማለት ነው።
ሰላም ሁኑ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ያልገባችሁ ነገር ካለ ወይም ደግሞ እንሰራላችሁ የምትፈልጉት ነገር ካለ ጠይቁኝ፣ መልስላችኋለሁ። የዛሬው ቪዲዮችን ይሄን ይመስላል። ስለዚህ ጤና ጣቢያ ለስኳር ብላችሁ አትሂዱ፣ ወይም ክሊኒክ ወይም ደግሞ ሆስፒታል ስኳር ቼክ ለማስደረግ ብላችሁ አትሂዱ። በነገርኳችሁ መሰረት ቼክ አድርጉና ራሳችሁን ጤናኛ መሆናችሁን አረጋግጡ። ይህን ይመስላል። ሰላም